መምራት በዚህ ጊዜ ከባድ ነው። ያው ቢሳካለት ቢያሸንፍ የበለጠ ይሰራልኛል። አንዳንድ እቃዎች ምናምን በደንብ ጨማምሬ ሰውም ጨምሬን ለሰውም እድገት ሆኜ ለራሴም አድግበታለሁ ብያስ በጣም የሥራ ሰውም ነው። ስራም አይነቅም። እነዛን አሳድጋለሁ። ገና ልጆች ናቸው። አቅም አለው። ጎበዝ ነው በጣም። ይህንን ቤት በ200 ሺህ ብር ሙሉ የቤት እቃውን አግኝቼ ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ሰላም አደራችሁ። እንዴት አደራችሁ? እሺ፣ እኔ አዳም አሰፋ እባላለሁ። ከገብሬ ጋር የተዋወቅ ነው የዛሬ 15 ዓመት 16 ዓመት አካባቢ ነው። በስራ አጋጣሚ የተዋወቅ ነው። እሱ ጋር ፀጉር ልቆረጥ መጥቼ በዛው ለረጅም ጊዜ እሱም ጋር ሰራ ነበረ። ተዋወቃችንም በዚሁ ነው። አሁን ጓደኛሞች ሆነናል ከስራ አልፎ። ሳንቃ ሾህ ቆይታዬ በጣም ቆንጆ ነበረ። ደህና ነው። እስካሁን ጥሩ ላይ ነው ያለው። እሺ ገብሬ እዛ ሳንቃ ሾህ ላይ አሸንፎ ያችን 50 ሺህ ብር አግኝቶ በስራው ላይ በኑሮ ላይ የተወሰኑ ለውጦች አምጥቷል። በህይወቴ ያጋጠመኝ ነገር ብዙ ነገሮችም አጋጥሞኛል። ብዙ ነገሮችም አልፌያለሁኝ። በሰው ላይም በራሴም ብዙ ነገሮች ውጣ ውረዶችን አሳልፌያለሁ። እዛ የደረስኩት ሳምለ እንትን ማለት በጣም ከባድ ነበሩ ለኔ እና አሁንም መስገነው ትንሽ የተሻለ ነገር እንትን ያመጣው ለውጥ በፊት በጣም ችግሮት ነበረ። ከስራ እንትን አቁሞ ነበረ፣ ችግር ላይ ነበረና አሁን 50 ሺህ ብር አግኝቶ ለውጥ አምጥቷል። ቤቱ ላይ በስራው ላይ አምጥቷል። ብዙ ችግሮች አሉ። አሁን ኑሮ ውድነት አለ፣ ቤት ኪራይ አለ፣ ቤተሰብ ኃላፊነት አለ፣ የቤተሰብ እንትን ማለት አለ። ያ ቤተሰብ ደግሞ ማስተዳደር ማለት ይታወቃል። ሁሉ ነገር ውድ ነው። አሁን ስራውም እድሜ ለእናንተ አሁን ተመስገን ነው፣ እየሰራው ነው። ምንም አለም ብቻ ግን ያው ከሞላ ጎደል ይሻላል። አሁን ደህና ነው። ገብሬ በጣም ጎበዝ ነው። በጣም የሥራ ሰውም ነው። ስራም አይነቅም። ከበፊት ጀምሮ ፀጉሩን ይሰራል። ከዛ በተረፈ ደግሞ አንዳንድ ስራዎችንም ከፀጉር ቤቱ ውጪ ይሰራል እና በጣም ጎበዝ ነው። ለስራ ተነሳሽነት አለው። ስራም አይነቅም። በጣም ጎበዝ ሰራተኛ ነው። ቤተሰብ ማስተዳደራለሁ። ቤተሰቦች ልጆች አሉኝ። ልጆችን ኃላፊነት እነዛን አስተምራለሁ፣ እነዛን አሳድጋለሁ። ገና ልጆች ናቸው። ለአቅመ አዳምም አልደረሱም። ቤተሰብ መምራት በዚህ ጊዜ ከባድ ነው። ያው በዚህቹ በማገኛት ነው ቤተሰብን ማስተዳደርና በዚህቹ በመሰራ ስራ እንጂ ሌላ ነገር የለም። ገብሬ በዚህች አሁን ከዚህ በፊት ከሳንቃ ሾህ ከተሸለመው 50 ሺህ ብር የተወሰነ ለውጥ አምጥቷል። በቤቱም በስራውም ላይም ይበልጡን ደግሞ አሁን ደግሞ ይሄንን ከሳንቃ ሾህ 100 ሺህ ብሩን ቢያሸንፍ ደግሞ ይበልጡ ነው በፊት ከነበረበት የተሻለ ስራዎች ይሰራል። በጣም ጎበዝ ነው። ያድጋልም። አሁን የአቅም ችግር ነው የያዘው። 100 ሺህ ብሩ እንግዲህ እኔ በራሴ ይገባኛል ብዬ አስባለሁ። ለምን በዚህ በ50 ሺህ ብር እኔ አሁን ብዙ ለውጤንና ብዙ እየተንቀሳቀስኩኝና በዚች እያየሁት ነው። ከስተመሮችንም እየመለስኩ ነው። እንደ አዲስም አሁን እንትን እያልኩ ስለሆነ ለኔ እንግዲህ ይገባኛል ብዬ አስባለሁ። ስለዚህ ይሄን ነገር ቢሳካለት ቢያሸንፍ የበለጠ ይሰራል። ወደፊት እድሜ እንግዲህ ልጆቼን አስተምሬ ለቁም ነገር አድርሼ ትልቅ ደረጃ አድርሼ እነዛን እንግዲህ በጥሩ ሁኔታ አድርጌ ያው ባለው ሁኔታ አሁን ብዙ ችግሮች አሉ። እንግዲህ ልጅ ማሳደግ በጣም ከባድ ነው። ስራዬንም አስፋፍቼ ወደፊት እንግዲህ ከዛ የተሻለ በደንብ አስፋፍቼ እንትን ለማለት ያው እየሞከርኩ ነው። እንግዲህ እየታገልኩኝ ነው። የገብሬ ቪዲዮዎች አይቻቸዋለሁ። ያለኝ አስተያየት ጥሩ ነው። ገብሬ ጎበዝ ነው፣ የሥራ ሰው ነው። ወደፊትም ይቀጥል።
ትንሽ ነገር ድጋፍ ነገር ካገኘ የበለጠ ይሰራል። አቅም አለው። ጎበዝ ነው በጣም። እኔ 100 ሺህ ብሩን ባገኝ በአሁን በተሻለ የበለጠ ዕቃም ገዝቼ ጨማምሬም በደንብ አስፋፍቼ እሰራበታለሁ ብዬ ነው የማስበው። በደንብ አድርጌ ይሰራልኛል። አንዳንድ ዕቃዎች ምናምን በደንብ ጨማምሬ ሰውም ጨምሬን ለሰውም እድገት ሆኜ ለራሴም አድግበታለሁ ብዬ አስባለሁ። እሺ በመጨረሻም ሰዓት እንግዲህ ሳንቃሾ ሄደን እናንተ በሰጣችሁኝ ድጋፍ መሬቴንም ሸጬ ይኸው ይህንን ቤት በ200 ሺህ ብር ሙሉ የቤት ዕቃውን አግኝቼ ይኸው እንትን ብያለሁ። እንግዲህ እዚህ ላይ አርፌያለሁ። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ